ክብደት ለመቀነስ ሰላጣ መብላት ወይም ደግሞ ውድ የሆኑ የውጭ ሀገር ምግቦችን እንዲሁም ፕሮቲን ፓውደር መግዛት ሰልችቶታል? እውነቱ ግን ክብደት ለመቀነስ የኢትዮጵያ ማዕድ መልቀቅ አያስፈልግም። ጤፍ፣ ሽሮ፣ ምስር ባህላዊ ቡናችን እራሳቸው እንዴት ለክብደት መቀነስ ፍጹም መፍትሄ እንደሚሆኑ ያውቃሉ? ኑ የሀገራችን ምግብ ሳይለቁ ጤናማ ሆነው ክብደት የሚቀንሱባቸው ወርቃማ መንገዶችን አብረን እንይ። ክብደት ለመቀነስ ማድረግ ያለብን ነገሮች፣ አንደኛ ትኩረት ሳይከፋፍሉ መመገብ። ምግብ በምንመገብበት ጊዜ ትኩረት የሚከፋፍሉ ነገሮችን ከአካባቢያችን ማጥፋት አለብን። አብዛኛውን ጊዜ ቤተሰብ በትልቅ ማዕድ በሞሰብ ዙሪያ መሰብሰብ ባህላዊና ማህበራዊ መስተጋብር ነው። ጨዋታና ጭውውት ተፈጥሯዊ እና ጤናማ ቢሆንም በምግብ ወቅት ቴሌቪዥን ማየት፣ ስልክ መጎርጎር እንዲሁም በችኮላ መብላት ግን ሳያውቁት ከልክ በላይ መመገብን ያስከትላል። ምግብ በምንመገብበት ጊዜ ማድረግ ያለብን ነገሮች፣ አንደኛ ተስተካክለን መቀመጥ አለብን። ከተቻለ ከቤተሰብ ጋር አብረን ብንመገብ ጥሩ ነው። በምግብ ወቅት ቲቪ ከማየት ስልክ ከመጠቀም መቆጠብ አለብን። እንዲሁም ደግሞ በምግብ ጣዕም ላይ ወይም ደግሞ ቴክስቸር ላይ ትኩረት ማድረግ ይኖርብናል ማለት ነው። ሁለተኛው ክብደት ለመቀነስ ጥቁር ቡና መጠጣት ይመከራል። ባህላዊ የኢትዮጵያ ጥቁር ቡና ያለ ስኳር ቢጠጡ በጣም ጠቃሚ ነው። ምንም ካሎሪም የለውም። ሆኖም ግን ብዙ ስኳር ከመጨመር ግን ተቆጠቡ። ሁልጊዜ ቡናን ከኬክ ጋር ወይም ደግሞ ከጣፋጭ ምግቦች ጋር ከመጠጣትና ከመውሰድ ደግሞ መቆጠብ አለባችሁ ማለት ነው። በቀን 1 ወይም ደግሞ 2 ስኒ ቡና በቂ ነው። ሶስተኛ ክብደት ለመቀነስ መስታወት ላይ አለመመገብ። ይህ ምክር ለኢትዮጵያውያን ወይም ደግሞ ለኤርትራውያን ላያስፈልግ ይችላል። አራተኛ ክብደት ለመቀነስ ትናንሽ ሳህኖችን መጠቀም። ምንበላባቸው ሳህኖችን ትናንሽ ማድረግ ማለት ነው። ይህ ዘዴ በአበሻ ወይም ደግሞ በኢትዮጵያውያን ዘንድ በጣም ይሰራል ብዬ አስባለሁ። በትልቅ ማዕድ ላይ ከመጠን በላይ የእንጀራ ክምችት ከማድረግ ይልቅ እነዚህን ዘዴዎች መጠቀም ትችላላችሁ ማለት ነው። በመጀመሪያ ትንሽ ሳህኖችን ተጠቀሙ። ከዛ ትንሽ የእንጀራ ቁራጮችን አድርጉ። ላይ ቀድማችሁ ከሳህናችሁ ላይ አትክልቶችን ጨምሩ። በመቀጠል የፕሮቲን ምንጮችን ወይም ደግሞ ወጦችን መጨመር። ከተመገባችሁ ከተወሰነ ሰዓት በኋላ የራብ ስሜት ካለ የተወሰነ ጨምራችሁ መመገብ ትችላላችሁ። እንደዚህ አድርገን አትክልቶችን በዛ አድርገን ጨምረን የፕሮቲን ወጦችን እየጨመርን የሚጠቅመን ብቻ በትንሽ ሳህን እያደረግ እሱን ብንጠቀም ጥሩ ነው። አምስተኛ ክብደት ለመቀነስ ገደብ ያለው መጾም ወይም ደግሞ ኢንተርሚተንት ፋስቲንግ የምንለው ማለት ነው። ብዙ ኢትዮጵያውያንና ኤርትራውያን በሃይማኖት ምክንያት አስቀድመው የመጾም ልማድ አላቸው። ለምሳሌ ኢትዮጵያ ኦርቶዶክስ አጽዋማት አሉ፣ የረመዳን ጾም አለ። እነዚህ ጤናማ የሆኑ ጾሞች አንዳንዶች ላይ ክብደት ለመቀነስ ሊረዳቸው ይችላል። ሆኖም ግን ጾም ሲፈቱ ወይም ደግሞ ሲያፈጥሩ ከልክ በላይ ከመመገብ መቆጠብ አለባችሁ። በምትኩ እነዚህን ብትመገቡ እመክራለሁ። ምስር ወጥ፣ ሽሮ ወጥ፣ ክክ፣ አልጫ፣ ጎመን፣ ሰላጣ እንዲሁም ደግሞ ፍራፍሬ ብትመገቡ ለጤናችሁ ወይም ደግሞ ክብደትን ለመቀነስ ጥሩ መፍትሄ ይሆናል ብዬ አስባለሁ። ስድስተኛ በፕሮቲን ፓውደር ላይ አለመደገፍ። ፕሮቲን ፓውደር አብዛኛውን ጊዜ ውድ ከመሆኑም በላይ ለኢትዮጵያውያን ወይም ደግሞ ለሀበሻ አያስፈልግም። በምትኩ የሀገር ውስጥ የፕሮቲን ምግቦችን መመገብ ስለሚችል ከነዚህም ውስጥ ሽሮ ወጥ፣ ክክ ወጥ፣ ሽምብራ፣ ባቄላ፣ አተር፣ ሽምብራ፣ አሳ እንዲሁም ደግሞ ዶሮ፣ ስብ የሌለው የበሬ ስጋም። እነዚህ ምግቦች ከፕሮቲን በተጨማሪ ቫይታሚኖችንና ማዕድናትን ጭምር ይሰጣሉ ማለት ነው። ሰባተኛ ምግብ በሚመገቡበት ጊዜ በደንብ አኝኮ መዋጥ። ብዙ ሰዎች በተለይ በእረፍት ወቅት ወይም ደግሞ በምሳ ሰዓት በችኮላ መብላት ልማድ አላቸው። ፍጥነታችሁን ቀንሱ። እያንዳንዱን ጉርሻ በደንብ አኝኩ። ይህ ለምግብ መፈጨት የሚረዳ ከመሆኑም በላይ አንጎላችን የጥጋብ ስሜት በፍጥነት እንዲረዳ ያደርገዋል ማለት ነው። ስምንተኛ አረንጓዴ ሻይ ይጠቀሙ። ለምሳሌ አረንጓዴ ሻይ፣ የዝንጅብል ሻይ፣ የቀረፋ ሻይ፣ የሰንሰል ወይም ደግሞ የለውዝ ቅጠል ሻይ ካገኛችሁ፣ እንዲሁም የጤና አዳም ሻይ፣ እነዚህን ሻዮች መጠቀም በጣም አስፈላጊ ነው። ዘጠነኛ ከፍተኛ እንቅስቃሴ ያላቸው ተለዋዋጭ የአካል ብቃት እንቅስቃሴዎችን ማድረግ። ይህን ለማድረግ ጅም ቤት መሄድ ግዴታ አይደለም። ወደ ኮረብታ መውጣት ሊሆን ይችላል፣ ዳገት መውጣት ሊሆን ይችላል፣ ፈጠን ያለ እርምጃ ሊሆን ይችላል፣ ቀስ ያለ እርምጃ እያቀያየሩ መጓዝ
በአካባቢ መንገዶች ላይ መሮጥ፣ ገመድ መዝለል፣ የእርሻ ስራዎችን መስራት እንዲሁም ደግሞ የአትክልት ስራ በአካባቢያችን ግዴታ እርሻ ቦታ ላንሄድ እንችላለን። በአካባቢያችን ያሉ አትክልቶችን መኮትኮት ሊሆን ይችላል። ጎንበስ ቀና ማለት ሊሆን ይችላል። የዕለት ተዕለት የህይወት አካል ከሆነ ውሃ መቅዳት፣ መሸከም ሊሆን ይችላል። እነዚህ እንቅስቃሴዎችን ማድረግ በሳምንት ጥቂት ቀናት ከ20 እስከ 30 ደቂቃዎች እነዚህን እንቅስቃሴዎች ለማድረግ ይሞክሩ። 10ኛ ክብደት ለመቀነስ መራብ የለብንም። ክብደት መቀነስ ራስን መቅጣት ወይም ደግሞ ማሰቃየት ማለት አይደለም። የጥጋብ ስሜት የሚያቆዩ ምግቦችን መምረጥ፣ ከነዚህም ውስጥ ሽሮ፣ ምስር፣ ባቄላ፣ እንቁላል፣ አትክልቶች፣ ፍራፍሬዎች፣ ሙሉ እህል፣ እንጀራ በተለይ ጤፍ እንጀራ እንዲሁም ደግሞ አባጮማ። ከልክ በላይ ሳትመገቡ ሰውነታችሁ የሚበቃችሁን ያክል ምግብ ተመገቡ። 11ኛ የጥንካሬና የካርዲዮ እንቅስቃሴዎችን ማጣመር። የተመጣጠነ የአካል ብቃት እንቅስቃሴ ምርጡ መፍትሄ ነው። ለጥንካሬ ፑሽአፕ፣ እስኳቶችን ቁጭ እያሉ መነሳት፣ ቁጭ ብድግ ሊሆን ይችላል። የውሃ ጀርካኖችን ማንሳት፣ የላስቲክ መሳቢያዎችን መጠቀም። ለካርዲዮ መራመድ፣ መሮጥ፣ ብስክሌት መንዳት፣ ተራራ መውጣት፣ እነዚህን እንቅስቃሴ ማድረግ ይቻላል ማለት ነው። 12ኛ ሁልጊዜ መክሰስ መብላት አያስፈልጋችሁም። የራብ ስሜት ከሌላችሁ በየመካከሉ መብላት አያስፈልጋችሁም። መክሰስ በሚፈልጉበት ጊዜ ግን እነዚህን ምረጡ። ቆሎ፣ የሽምብራ ወይም ደግሞ የገብስ፣ ኦቾለኒም በመጠኑ፣ የተቀቀለ በቆሎ፣ እነዚህን መጠቀም ትችላላችሁ ማለት ነው። 13ኛው ክብደት ለመቀነስ ምርጡ ዘዴ ከምግብ በፊት ውሃ መጠጣት። ከመመገባችሁ ከ30 ደቂቃ በፊት 1 ብርጭቆ ንጹህ ውሃ መጠጣት አንዳንዶች ከልክ በላይ እንዳይመገቡ ሊረዳቸውና የሰውነትን የውሃ መጠን ሊጠብቅ ይችላል። ውሃ በራሱ ከፍተኛ ስብ ባያቃጥልም አጠቃላይ ጤናን፣ የአካል ብቃት እንቅስቃሴን በእጅጉ ይረዳል። ክብደት ለመቀነስ ከአካል ብቃት እንቅስቃሴ ይልቅ የአመጋገብ ስርዓት ይበልጣል። የአካል ብቃት እንቅስቃሴ ለልብ ጤና፣ ለጥንካሬ፣ ለስሜት መነቃቃት እንዲሁም ለቅልጥፍና ወሳኝ ነው። ሆኖም ግን ዋናው ክብደት ለመቀነስ ከሆነ የአመጋገብ ስርዓትን ማስተካከል ትልቅ አስተዋጽኦ ያበረክታል። ክብደት ለመቀነስ ጣፋጭ ነገሮችን፣ ኬኮችን፣ ለስላሳ መጠጦችን፣ እነዚህ ነገሮችን መገደብ አስፈላጊ ነው። የተመጣጠነ ምግብ ወይም ደግሞ የተመጣጠነ ማዕድ እነዚህ ያካትታል። በመጠኑ የተዘጋጀ የጤፍ እንጀራ፣ በቂ አትክልት፣ ጎመን፣ ጥቅል ጎመን፣ ካሮት፣ እንደ ሽሮ፣ ምስር፣ ባቄላ፣ እንቁላል፣ አሳ ወይም ስብ የሌለው እንደ ዶሮ ያሉ የፕሮቲን ምንጮችን፣ ትኩስ ሰላጣ፣ ውሃ፣ ከተፈለገ ከምግብ በኋላ የሚጠጣ ስኳር የሌለው ቡና፣ እነዚህን ነገሮች ከምግባችን አካተን ብንመገብ ክብደት ለመቀነስ ዋነኛ መፍትሄ ይሆናሉ ማለት ነው። ውድ ተመልካቾቻችን የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ቪዲዮውን ላይክ፣ ሼር፣ ኮሜንት እያረጋችሁ እንዲሁም ደግሞ ሰብስክራይብ እያረጋችሁ ቤተሰብ ሁኑኝ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ሳምንት።